ወደሚያጋጥሙን ችግሮች እንሄዳለን። የመጀመሪያው ምንድነው? ዩኤስቢ ፖርታችሁ አልሰራ ሊላችሁ ይችላል ማለት ነው። እነዚያው ኮምፒውተራችሁ ላይ የምትሰካኩባቸው ነገሮች እንዳለ አልሰራ ሊሏችሁ ይችላሉ ማለት ነው። ስለዚህ እሱ እንዴት ነው የምታስተካክሉት? እዚህ ጋር ሰርች ባር ጋር ትመጣላችሁ። ስታርት ሜኑ ዋጋ ማለት ነው። ከዛ ራይት ክሊክ ትነካላችሁ። ከዛ በቀጥታ እዚህ ጋር የምትመለከቷት ዲቫይስ ማኔጀር የምትላለች እሷን ትነካላችሁ። እንደምትመለከቱት ዲቫይስ ማኔጀራችን ከፍቷል ማለት ነው። ከዛ እዚች ጋር ከስር መታችሁ እንደምታዩት ዩኒቨርሳል ሴሪያል ባስ ወይም ደግሞ ዩኤስቢ ይከፈትላችኋል። ከዛ በኋላ ቀስቷን ትነካላችሁ ማለት ነው። እዚህ ጋር እየመጣችሁ ከዛ አፕዴት ነው የምታደርጉት። ጥላው ላይ ትመጣላችሁ፣ ራይት ክሊክ። ከዛ በኋላ አፕዴት ድራይቨር ትመጣላችሁ። ኦንላይንም እንደዚሁም ደግሞ ከኦንላይን ውጭ ወይም ደግሞ ያለ ኢንተርኔት ማድረግ ትችላላችሁ። እዚህ ጋር መጣችሁ አሁን ይህንን ሰርቺንግ ፎር ድራይቨርስ ትመጣላችሁ ማለት ነው። ከዛ በኋላ አፕዴት ያደርገዋል። እንደምታዩት እኔ ጋር አፕዴት የሆነውን ያሉ እያለ ነው ማለት ነው። እናንተ እንዲያደረጋችሁ አልሰራ ካላችሁ ሁሉንም አፕዴት ታደርጋላችሁ ማለት ነው። አፕዴት አድርጋችሁ ካልሰራላችሁ ደግሞ አንኢንስቶል ታደርጉታላችሁ። ከዛ በኋላ ፒሲያችሁን ሪስታርት በምታደርጉበት ጊዜ ራሱ እንደ አዲስ ኢንስቶል ያደርግላችኋል። በዚህ መንገድ መፍታት ትችላላችሁ። ሁለተኛው ችግር ደግሞ ምንድነው? የኮምፒውተር አለመፍጠን ነው ማለት ነው፣ ወይም ደግሞ ቢዚ መሆን ነው። እሱን ለማስተካከል ደግሞ ምንድነው የምታደርጉት? ሰፋ ያሉ አማራጮች ነው ያሉት። እኔ አሁን የተወሰኑትን አሳያችኋለሁ። ታስክ ማኔጀር ጋር ትመጣላችሁ። ታስክ ማኔጀር ጋር ለመምጣት ባዶ ቦታ ጋር እዚህ ጋር መጣችሁ ራይት ክሊክ ትነካላችሁ፣ ታስክ ሜኑ ላይ ማለት ነው። ከዛ እዚህ ጋር ታስክ ማኔጀር የሚል እንደምትመለከቱት ታገኛላችሁ። ከዛ በኋላ እዚህ ጋር ትመጡና አሁን እንደምትመለከቱት እዚህ ጋር የምታዩዋቸው እነዚህ ሲፒዩ ላይ ረን እያደረጉ ያሉ ነገሮች ናቸው፣ አሁን በሚሰራበት ሰዓት ማለት ነው። ስለዚህ እነዚህ ቢዚ የሚያደርጉባቸው ነገሮች ናቸው። እዚህ ውስጥ እያያችሁ የማትፈልጉትን ነገር ኢንድ ማድረግ ወይም ደግሞ ማስቆም ትችላላችሁ። እንደዚሁ አንኢንስቶል ማድረግ ይቻላል ማለት ነው። እዚህ ጋር እንደምታዩት ቦታ የሚይዙባችሁን ዲስክ ላይ ያሉትን እያያችሁ የማትፈልጓቸውን ከዚሁ ማስቆም ትችላላችሁ። ለምሳሌ ይሄኛውን ካልፈለግኩት ላው ላይ መጥቼ ራይት ክሊክ ነካለሁ። ከዛ ኢንድ ታስክ እለዋለሁ። ከዛ ታስኩ ይቆማል። ፒሲያችን እኛ የመረጥንለትን ነገር ብቻ ረን ስለሚያደርግ ፒሲያችን በጣም ፈጣን ይሆንልናል ማለት ነው። እንደያደረጋችሁ መስራት ይቻላል። እንደዚሁም ደግሞ የማትፈልጓቸው አፖች እየወጣችሁ አንኢንስቶል ወይም ደግሞ ማጥፋት ትችላላችሁ ማለት ነው። እንደዚሁም ሶስት የተለያዩ አጫጭር መንገዶች አሉት። ከዚህ በፊት ሰርቼላችኋለሁ። እዚህ ጋር መታችሁ ረን ጋር ከመጣችሁ በኋላ ለምሳሌ ቴምፖራሪ ፋይሎችን ማጥፋት ሊሆን ይችላል። እንደዚሁም ደግሞ ሪፍሬሽ ጋር እየሄዳችሁ ከዛ በኋላ እዚህ ጋር መጣችሁ ሁሉንም ዲሌት ታደርጓቸዋላችሁ። እንደምታዩት አሁን ይህ ኮምፒውተራችን የማይፈልጋቸው ናቸው። ኮንትሮል ኤ በማለት ሰሌክት ታደርጋላችሁ። ከዛ በኋላ ራይት ክሊክ በመንካት ዲሌት ማድረግ ይቻላል። ከኪቦርድ ላይም ዲሌት ማድረግ ትችላላችሁ። ኮምፒውተራችሁ እንዲፈጠን ያደርግላችኋል ማለት ነው። ሌላው ደግሞ ምንድን ነው? አሁን እዚህ ጋር ረን ጋር ትመጣላችሁ ማለት ነው። ረን ብላችሁ ታይፕ ማድረግም ይቻላል። ከዛ በኋላ ቴምፕ ብላችሁ ቴምፖራሪ ፋይሎችን ነው የምታጠፉት ማለት ነው። ስለዚህ እዚህ ጋር መጣለሁ እንደዚህ ቴምፕ ብዬ ጽፍለታለሁ። ከዛ ቴምፖራሪ ፋይሎችን በቀጥታ አጠፋቸዋለሁ። እንደምታዩቸው እነዚህ ቴምፖራሪ ፋይሎች ናቸው። ከዛ በኋላ ኮንትሮል በማድረግ ሰሌክት አደርጋለሁ። ከዛ በኋላ ዲሌት እለዋለሁ ማለት ነው። ሁሉንም ያጠፋቸዋል። በተመሳሳይ አሁንም እዚሁ ጋር ትመጣላችሁ ረን ትላላችሁ ማለት ነው። ከዛ በኋላ ፐርሰንቴጅ ቴምፕ ብላችሁ ጽፋላችሁ አሁንም። ከዛ በኋላ ፐርሰንቴጁ መልሳችሁ ትዘጋላችሁ። ከዛ ኦኬ ትላላችሁ ማለት ነው። ከዛ በመቀጠል አሁንም እዚህ ጋር ያሉትን እንዳለ ኮንትሮል ኤ በመንካት ዲሌት ታደርጋላችሁ። ስለዚህ ፒሲያችሁን በዚህ መልክ ማፍጠን ትችላላችሁ ማለት ነው። ተጨማሪ ማፍጠኛዎችን ከፈለጋችሁ ከዚህ በፊት የሰሯቸው ቪዲዮዎች ስላሉ እነሱ ኢንድ ስክሪን ላይ ያስቀምጥላችኋለሁ፣ መመልከት ትችላላችሁ ማለት ነው። ሶስተኛው ደግሞ ምንድን ነው? ኮምፒውተራችሁ በተለያየ ምክንያት ልትከፍቱት ስትሉ አልከፍት ሊላችሁ ይችላል ወይም አልነሳ ሊላችሁ ይችላል ማለት ነው። ይህ ብዙ ጊዜ ከፓወር ጋር የተገናኘ ሊሆን ይችላል ማለት ነው። ስለዚህ ፓወራችሁን እየነቀላችሁ እየሰካችሁ ደጋግማችሁ መሞከርም ትችላላችሁ። እንደዚሁም ደግሞ ኮምፒውተራችሁን በምታስነሱበት ሰዓት የተሰካኩ የተጨማሪ ነገሮች ካሉ እነሱ ሙሉ በሙሉ ነቅላችሁ ኮምፒውተራችሁን ነፃ ካደረጋችሁ በኋላ ሶኬቱን ብቻ ሰክታችሁ ማስነሳትም ትችላላችሁ። አራተኛው ችግር ደግሞ ምንድነው? ኮምፒውተራችሁ እናንተ ሳታዙት በራሱ ጊዜ ሪስታርት እያደረገ ያስቸግራችኋል ማለት ነው። ስራ እየሰራችሁ ድንገት ሪስታርት ያደርግባችኋል። ስለዚህ እሱን ለማስተካከል ምንድነው የምታደርጉት? ኮንትሮል ፓኔል ጋር ትመጣላችሁ። በእሱን ለማግኘት እዚህ ጋር ሰርች ባር ጋር መጣችሁ ኮንትሮል ፓኔል ብላችሁ ታይፕ ታደርጋላችሁ ማለት ነው። እንደምታ
እንደምትመለከቱት ይሄ ነው ኮንትሮል ፓኔል። ከዛ በኋላ ትከፍቱታላችሁ። ከዛ በቀጥታ ሲስተም ጋር ነው የምትመጡት። መጀመሪያ ቪውን ማስተካከል እንችላለን። ስሞል አይከን ብለን ሁሉም እንዲታዩ ማድረግ እንችላለን ማለት ነው። ከዛ እዚህ ጋር መታችሁ ሲስተም የምትላለች እሷን ክሊክ በማድረግ ትከፍታላችሁ። ከዛ በመቀጠል እዚህ ጋር የምትመለከቱት አድቫንስድ ሲስተም ሴቲንግ የሚል ታገኛላችሁ ማለት ነው። እሱንም ትነኩታላችሁ። ከዛ እዚህ ጋር እንደምታዩት ስታርታፕ ኤንድ ሪከቨሪ የሚል አለ ማለት ነው። እዚህ ጋር መታችሁ ሴቲንግ የምትላለች እሷን ትነካላችሁ። ከዛ እዚህ ጋር እንደምታዩት ሲስተም ፌለር አለ። ለምሳሌ ፒሲያችሁ በተለያየ ምክንያት ወይም ኮምፒውተራችሁ ችግር ሲያጋጥመው እዚህ ጋር እንደምትመለከቱት ሁለት አይነት ምርጫዎች አሉ። የመጀመሪያው ራይት አን ኢቨንት ቱ ዘ ሲስተም ሎግ ነው። ይሄ ምንድነው? ችግር ሲያጋጥም ፊት ለፊት ላይ ይጽፍላችኋል። ከዛ እናንተ ችግሩን መፍታት ትችላላችሁ ማለት ነው። አውቶማቲካሊ ላይ ካረጋችሁት ግን የሆነ ችግር ሲያጋጥመው ኮምፒውተሩ ራሱ ጥፍት ነው የሚለው ማለት ነው። ስለዚህ ይሄኛውን በማጥፋት ችኛዋን ራይት የምትለዋን ታበራላችሁ ማለት ነው። እዛ ብላችሁ ትወጣላችሁ። አምስተኛው ላይ ደርሰናል። አምስተኛው ደግሞ ምንድነው? ኪቦርዳችሁ በተለያየ ምክንያት አልሰራ ሊላችሁ ይችላል ማለት ነው። ስለዚህ እሱንም ለማስተካከል ምንድነው የምታደርጉት? ልክ እንደቀድሞ እዚህ ጋር መጣችሁ ራይት ክሊክ ትነካላችሁ። ከዛ በኋላ እዚህ ጋር ዲቫይስ ማኔጀር የምትላለች እሱን ትነካላችሁ ማለት ነው። ካጣችሁትም እዚህ ጋር መጣችሁ ዲቫይስ ማኔጀር ብላችሁ ሰርች ማድረግ ይቻላል። በዚህ ስታደርጉት በቀጥታ ይመጣል። ይሄ ነው ዲቫይስ ማኔጀር ማለት ነው። ከዛ ክሊክ ታደርጉበታላችሁ። ከዛ እዚህ ጋር የምትመለከቷት ኪቦርድ የምትላለች ማለት ነው። እሷን ትነኳታላችሁ ችኛዋን ቀስቷን። ከዛ እዚህ ጋር መጣችሁ ራይት ክሊክ በማድረግ ልክ ቅድም እንዳደረግ ነው አፕዴት ታደርጋላችሁ። ኦንላይንም አፕዴት ታደርጋላችሁ። እንደዚሁም ደግሞ ከኦንላይን ውጪም አፕዴት ማድረግ ይቻላል ማለት ነው። አፕዴት አድርጋችሁትም ካልሰራላችሁ ደግሞ አንኢንስቶል አድርጋችሁ እንደ አዲስ ሪስታርት ስታደርጉት ኮምፒውተራችሁ ኢንስቶል ያደርግላችኋል። እዚሁ አጋጣሚ ኪቦርድ ላይም ሰፋ ያለ የሰራሁት ቪዲዮ ስላለ እሱንም ገብታችሁ መመልከት ትችላላችሁ። ስድስተኛው ላይ ደርሰናል። ስድስተኛው ደግሞ ምንድነው? ፕሪንተር አልሰራ ካላችሁ ነው። ፕሪንተርንም ለማስተካከል ምንድነው የምታደርጉት? እዚህ ጋር ትመጣላችሁ። ቅድም ይመጣልበት ጋር ማለት ነው። ከዛ ዲቫይስ እና ከዛ እዚህ ጋር እየመጣችሁ ሁሉንም እንደዚህ አፕዴት ታደርጓቸዋላችሁ ማለት ነው። እዚህ ጋር እንደምትመለከቱት አፕዴት አድርጌዋለሁ። እናንተ ሌሎቹም እዚህ ጋር እየገባችሁ አፕዴት ታደርጋላችሁ። አፕዴት አድርጋችሁት ካልሰራ ደግሞ ልክ እንደ ቅድሙ አንኢንስቶል ታደርጉታላችሁ። ከዛ በኋላ ሪስታርት ስታደርጉት ኢንስቶል ይሆናል ማለት ነው። አክሽን ጋር መጣችሁም እንደ አዲስ ሪስቶር ማድረግ ትችላላችሁ። ሰባተኛው ደግሞ ምንድነው? ለምሳሌ ፒሲያችሁ ለመዝጋት ብትፈልጉ ሸት ዳውን አልሰራ ሊላችሁ ይችላል፣ ወይም ደግሞ ሪስታርት ማድረጊያውም አልሰራ ሊላችሁ ይችላል ማለት ነው። ከዛ የሚኖራችሁ አማራጭ ምንድነው? ኮምፒውተራችሁን በቀጥታ በፓወር በተኗ ማጥፋት ነው ማለት ነው። እሱ ግን ብዙም አይመከርም። ስለዚህ ምን ማድረግ ትችላላችሁ? እዚህ ጋር ሰርች ባር ጋር መጣችሁ ኮማንድ ብላችሁ ጽፋላችሁ ማለት ነው። የምታዩት መጥቷል ማለት ነው። ይሄ ነው። ከዛ ክሊክ ታደርጉበታላችሁ። ከዛ እዚህ ጋር የምትፈልጉትን ኮማንድ ነው የምትጽፉት። አሁን እኛ ለመዝጋት ስለሆነ የመጣ ነው ሸት ዳውን ብለን ታይፕ እናደርጋለን ማለት ነው። እንደዚህ ሸት ዳውን ትላላችሁ መጀመሪያ። ከዛ በኋላ ስፔስ ትሰጣላችሁ። ከዛ እንደዚህ ህዝባር ምልክት የዞሮ ህዝባር ታደርጋላችሁ ማለት ነው። ከዛ ኤስ ታደርጋላችሁ። አሁንም ስፔስ ትሰጣላችሁ። ከዛ ህዝባር አድርጋችሁ አሁንም ፊት ታደርጋላችሁ ማለት ነው። ከዛ ስፔስ ሰጣችሁ ዜሮ ትላላችሁ። ከዛ ኢንተር ስትሉ በቀጥታ ኮምፒውተራችሁን ይዘጋላችኋል። ስምንተኛው ደግሞ ምንድነው? ለምሳሌ የተለያዩ የወርድ ዶክመንቶችን መክፈት እየፈለጋችሁ አልከፍት ሊላችሁ ይችላል ማለት ነው። ማይክሮሶፍት ወርድ ሊሆን ይችላል፣ ፓወርፖይንት ሊሆን ይችላል፣ ኤክሴል ሊሆን ይችላል። ስለዚህ እሱን ለማድረግ ደግሞ ምንድነው የምታደርጉት? እሱን ለማስተካከል ኮንትሮል ፓኔል ጋር በቀጥታ ትመጣላችሁ ማለት ነው። ኮንትሮል ፓኔል ጋር ከመጣችሁ በኋላ እዚህ ጋር የምትመለከቷት ፕሮግራምስ ኢን ፊውቸርስ የምትል ታገኛላችሁ። እሷን ክሊክ በማድረግ ትከፍታላችሁ። ከዛ በኋላ አልሰራ ያላችሁን አፕ እዚህ ትፈልጋላችሁ። እኛውን ወርድ ነው አልከፍት ያለን። እንደምትመለከቱት ይሄኛው ነው ማለት ነው አሁን የምጠቀምበት። ስለዚህ ራይት ክሊክ አደርጋለሁ ላው ላይ መጥቼ ከዛ ቼንጅ የሚለውን ማለት ነው። ከዛ በኋላ የስ ትሉታላችሁ። ከዛ እንደምትመለከቱት የተለያዩ ሪፔር ማድረጊያ መንገዶች አሉት። አንደኛው ኦንላይን ነው፣ አንደኛው ደግሞ ኪው ሪፔር ነው ማለት ነው። እዚህ ነው ሪፔር የሚያደርግልን። ስለዚህ ክሊክ ላይ ታደርጉትና ሪፔር ትሉታላችሁ። ከዛ በቀጥታ ይሰራላችኋል። ዘጠነኛው ደግሞ ምንድን ነው? አንዳንድ ጊዜ ማይክሮፎናችሁ አልሰራ ሊላችሁ ይችላል ማለት ነው። ስለዚህ እሱን ለማስተካከል ኮንትሮል ፓኔል ጋር በቀጥታ አሁንም እንመጣለን ማለት ነው። ስለዚህ ኮንትሮል ላችሁ ትጽፋላችሁ። ከዛ በኋላ ክሊክ በማድረግ ትከፍታላችሁ ማለት ነው። ከዛ ሳውንድ የሚል ትፈልጋላችሁ። እንደምትመለከቱት እዚህ ጋር ነው። ክሊክ በማድረግ እንከፍተዋለን። ከዛ በኋላ እዚህ ጋር እንደምትመለከቱት ሪከርድ የሚለው ጋር መጥቻለሁ። እንደምታዩት ማይክሮፎኑ
ዲፎልት ላይ ነው ያለው፣ እንደበራ ነው ማለት ነው። ይሄ ካልበራ አስተካክላችሁ ትወጣላችሁ። ሌላው አማራጭ ደግሞ ምንድነው? ላይ ደብል ክሊክ ታደርጉበት እና እዚህ ጋር እንደምትመለከቱት ሌቭልስ የምትላለች ሌቭል ጋር ትመጣላችሁ። ይሄ አሁን 62 አካባቢ ነው። ይሄ ዜሮ ከሆነ አይሰራም ማለት ነው። ስለዚህ ይህንንም ታስተካክላላችሁ። እስከ 100 አድርጋችሁ መጠቀም ትችላላችሁ። አስረኛው ደግሞ ምንድነው? ኢንተርኔት አልሰራ ካላችሁ ነው። ኢንተርኔት አልሰራ ካላችሁ የተለያዩ መንገዶችን መጠቀም ይቻላል። የመጀመሪያው ምንድነው? ሪጅን ኤዲት ጋር በመግባት ማስተካከል ትችላላችሁ ማለት ነው። ሌላው ደግሞ ቅድም ልክ እንዳደረግነው ራይት ክሊክ እዚህ ትነካላችሁ። ከዛ በኋላ ዲቫይስ ማኔጀር ጋር በቀጥታ ትመጣላችሁ ማለት ነው። ከዛ እዚች ጋር የምትመለከቷት ኔትወርክ አዳፕተርስ የምትላለች እሷ ጋር ትመጣላችሁ። እስካን ታደርጉታላችሁ ይህንን ማለት ነው። ካልሆነ ደግሞ እዚች ቀስቷን ነክታችሁ እዚህ ጋር የመጣችሁ ሁሉንም ልክ ቅድም ስናደርግ እንደነበረው ራይት ክሊክ እየነካችሁ አፕዴት ታደርጋላችሁ ማለት ነው። ስለዚህ ኮምፒውተር ላይ የሚያጋጥሟችሁ ዋና ዋና ትረብል ሹቲንግ ፕሮብሌምስ እነዚህ ናቸው ማለት ነው። እስካሁን አብራችሁ ለቆያችሁ ሁለት ቲፕ እጨምርላችኋለሁ። አንደኛው ምንድን ነው? ፒሲያችሁ አሁን በጣም እየጋለ ካስቸገራችሁ ማድረግ ትችላላችሁ። እዚጋመታችሁ ፓወር ኦፕሽን ብላችሁ ሰርች ማድረግ ይቻላል። ካልሆነ ደግሞ እዚሁ ጋር በቀጥታ ታገኙታላችሁ። ራይት ክሊክ ትነካላችሁ። ከዛ ፓወር ኦፕሽን የሚል ታገኛላችሁ ማለት ነው። ፓወር ኦፕሽን ጋር ከመጣችሁ በኋላ እዚች ጋር የምትመለከቷት አዲሽናል ፓወር ሴቲንግ የምትላለች እሷን ትነካላችሁ። ከዛ በኋላ እዚህ ጋር መጣችሁ ቼንጅ ፕላን ሴቲንግ የምትላለች አሁን እሷን ትነካላችሁ ማለት ነው። እዚህ ጋር በተመሳሳይ ቼንጅ አድቫንስድ ፓወር ሴቲንግ የሚል አለ። እሱን ክሊክ በማድረግ ትከፍቱታላችሁ። ከዛ ወታች ዝቅ ስትሉ ፕሮሰሰር ፓወር ማኔጅመንት የሚል ታገኛላችሁ። ቀስቷን ትነካላችሁ።